ሰላም ውድ የማስተር እንግሊሽ ተማሪዎች እንዴት ናችሁ? አይ ሆፕ ኦፍ ዩ አር ዱዊንግ ጉድ። በዛሬው ዕለት ደግሞ ሼር ማድረጋችሁ እንግሊዘኛ እንድትለምዱ የሚያግዟችሁን ቲፖች እኔ እንግሊዘኛ ስለምድ በአጭር ጊዜ እንድለምድ ያደረገኝ ነገር ምንድን ነው የሚለውን ዛሬ ከእናንተ ጋር ሼር አድርጋችኋለሁ ማለት ነው። አብዛኛዎቹ የቋንቋ መምህራኖችን ስጠይቋቸው እንግሊዘኛ በአጭር ጊዜ አይለመድም፣ እንግሊዘኛ በጣም አስቸጋሪ ነገር ነው ምናምን እያሉ ነው ሲያወሩ የምሰማቸውና ለምንድን ነው እነሱ እንደዚህ ቁጭ ብለው ተምረው አይደለም እንግሊዘኛ የለመዱት፣ እግረ መንገዳቸውን ፊልም እያዩ ምን እያሉ ነው የለመዱት ነው። የእውነት በእንደዚህ አይነት መልኩ የሚለመድ አይመስላቸውም። እኔ ግን ልክ እንደናንተ ሰም ፖይንት ምንም እንግሊዘኛ ማልችልበት ጊዜ ነበረ። ይህንን ስቶሪን ብዙ ሰዎች አያውቁትም። ዛሬ ግን ለእናንተ ሼር ላድርጋችሁ። 10ኛ ክፍል ውጤት አልመጣልኝም። ከዛ ድጋሚ ተፈተንኩኝ። ለሁለተኛ ጊዜ ስፈተንም ውጤት አልመጣልኝ። ከዛ በጣም ተናደድኩና ምንድን ነው ችግሬ? ልክ እንደ ማንኛውም ተማሪ የሄድኩኝ ላይብራሪ አነባለሁ። ግን ፈተና ላይ ቁጭ ስል እነሱ ያልፋሉ፣ እኔ እወድቃለሁ። 2 ዓመት በተከታታይ 10ኛ ክፍል ከወደቅኩ በኋላ ቁጭ ብዬ ራሴን ስጠይቅ ችግሩ ምን ሆኖ አገኘሁት? እንግሊዘኛ ስለማልችል አነባለሁ፣ ግን ማነባው ነገር እየገባኝ አይደለም። ልክ እንደ ሁሉም ተማሪዎች እኮ ሲቲንግ ዳውን ሪዲንግ ቲንግስ፣ ግን ወደ አእምሮዬ እየገባ አይደለም። ፈተና ላይ ቁጭ ስል እነሱ ያልፋሉ፣ እኔ እወድቃለሁ ማለት ነው። ከዛ የዛን ጊዜ እንግሊዘኛ ለመማር ወሰንኩኝ። የቋንቋ ትምህርት ቤት ፈለግኩ፣ ተመዘገብኩ። መምህራችን በጣም ጎበዝ ነበር፣ ሀይልሽ ይባላል። በዚሁ አጋጣሚ በህይወቴ ውስጥ በጣም ትልቅ ተጽዕኖ ፈጣሪዎች፣ ትልቅ አስተዋጽኦ ካበረከቱ ሰዎች መሀል አንዱና በጣም በዋነኝነት እሱ ነበር። እንግሊዘኛ አስተማረኝ። እንግሊዘኛ ከማስተማር ውጭም ስለ ህይወት ሞር አንደርስታንድ እንዳደርግ፣ ህይወት እንዴት እንደሆነ፣ ስኪል ከሌላችሁ ሰው እንደማይፈልጋችሁ ምናምን በጣም ብዙ ነገር ነው ያስረዳኝና ከዛን ጊዜ ጀምሮ በቃ it was my turning point። የሱ ክላስ ከገባው በኋላ 2 ወር ነው። ክረምት ነበር የተመዘገብኩት። ክረምት ተማርኩኝ። መስከረም ላይ ማስተማር ጀመርኩ። እሱ ጋር አብሬ ማገዝ ምናምን ጀመርኩኝ እና እኔ በ2 ወር ውስጥ የነበረኝ ለውጥ እዛ እሱ ክላስ ውስጥ የነበሩ ተማሪዎች ራሱ በጣም ነበር የደነገጡ። እንዴ እኛ ጋር አብሮ ጀምሮ ከኛ በኋላ ጀምሮ እንዴት ይሄን ያክል ሊለወጥ ቻለ ብሎ በጣም ብዙ ሰዎች ነበር የተገረሙት። እኔ አስታውሳለሁ በዛን ጊዜ እና ቢታኒያ ምናምን የሚባሉ ልጆች ነበሩ 3 ዓመት 4 ዓመት ተምሮ እኔ በ2 ወር ያመጣሁትን ለውጥ ሊያመጡ አልቻሉም። ከዛ ልክ ሲያዩኝ ይጠይቁኝ ነበር፣ ቆይ አንተ ምንድነው የምታደርገው? ለምንድነው እንደዚህ የተለወጥከው? ምናምን ብሎ ይጠይቁኝ ነበር ነው። አሁን ይህንን ሚስጥር እናንተ ጋር ሼር አድርገዋለሁ ማለት ነው። በዋነኝነት እኔ እንድለወጥ ያደረገኝ በዚህ በአጭር ጊዜ ውስጥ የሆነ እኔ ስፔሻል ልጅ ስለሆንኩኝ ምናምን አእምሮዬ ቶሎ የመቀበል አቅም ስላለው አይደለም። እስከ 10ኛ ክፍል ድረስ 10ኛ ክፍልም 2 ስወድቅ አእምሮዬ የመቀበል ኃይሉ ከፍተኛ ቢሆን ኖሮ 2 አልወድቅም ነበር፣ አልፍ ነበር። ግን ምንድነው የተቀየረው ነገር? የሆነ ነገር በጣም ስትፈልጉና ስትሮንግ የሆነ ሪዝን ሲኖራችሁ የማንበብ ፍላጎታችሁ ይጨምራል። ከዛ ደግሞ በቃ ወሰንኩኝ። ያኔ ቁርጠኛ ነበር። በህይወቴ በጣም ተናድጄ ነበር። እንዴት 2 ይወድቃል ብዬ በጣም ከመናደድ የተነሳ ምን ነበር የማደርገው? ለምሳሌ ነገ ፕሬዘንቴሽን ታቀርባለህ ከተባልኩኝ ቤት ሄድና አነባለሁ። ሳነብ ሰዓት ላይ አሁን 30 ደቂቃ አንብቤያለሁ ይብቃኝ አይደለም፣ እስኪሸመድደው ድረስ ያንን ነገር ታቀርባለህ የተባልኩትን ነገር አንብቤ እስኪይዘው ድረስ አእምሮዬ ውስጥ እስኪገባ ድረስ ቁጭ ብዬ አነባለሁ። የመጀመሪያ ቀን አስታውሳለሁ ስለ ሰልፍ ኢንትሮዳክሽን ቤት ሄድኩኝና ማንበብ ጀመርኩ። ልክ 1 ሰዓት አካባቢ ነበር ቤት የገባሁት። ነገ ታቀርባለህ ፕሬዘንቴሽን ተብዬ 1 ሰዓት ጀምሮ እስኪነጋ ድረስ አልያዝኩትም። ሰዓቱን ሁሉ አላየሁ። በቃ እያስተዋልኩም አልነበረም፣ ሰዓት ላይ አልነበረም ትኩረቴ፣ መያዜ ላይ ብቻ ነበር ትኩረቴና አነጋሁት ሌሊቱ ሙሉ። ጠዋት ተነስቼም እያነበብኩ ምሳም አለፈኝ። ከዛ ወደ 8 ሰዓት አካባቢ ሸምድጄው ደስ ብሎኝ ልክ ስወጣ ማዘር አየችኝና እንዴ ቤት ነበርክ እንዴ? ቁርስም ምሳም አልበላህም እኮ አለች። እኔ እኮ የወጣህ መስሎኝ ነው ቤት እንደነበርክ አላወኩም አለች። እኔ ራሱ ረስቼዋለሁ፣ ቁርስም ምሳም ረስቼዋለሁ። ራስ እንግዲህ አስቡት ምን ያክል ረዥም ጊዜ እያጠናሁኝ እንደነበር ማለት ነው። አንደኛው ምንድነው ከሰዓት አመለካከት መውጣት ነው። ስታነቡ መያዝ ካለባችሁ ያንን ነገር ይዛችሁ እስክትጨርሱ ድረስ 1 ሰዓት የሚወሰድባችሁ 4 ሰዓት የሚወሰድባችሁ ይዛችሁ እስክትጨርሱ ድረስ መፋታት የለባችሁ። የሆነ ፍሎው ስቴት ውስጥ መግባት መቻል አለባችሁ። የምትገቡት ደግሞ ምንድነው ከሰዓት አመለካከት ስትወጡ ነው። 20 ደቂቃ አደረኩኝ ማንበብ ከጀመርኩ 30 ደቂቃ አደረኩ እያላችሁ ሰዓት 10 የምታዩ ከሆነ ከዛ ፍሎው ስቴት ትወጣላችሁ። እዛ ፍሎው ስቴት ውስጥ ከገባችሁ በኋላ ደግሞ እስክትይዙት ድረስ መደጋገም። እዚህ እንትናችሁ ሊያማችሁ ይችላል፣ እዚህ ጉሮሯችሁን ድካም ሊሰማችሁ ይችላል ምናምን። ግን አንዴ ከገባችሁ በኋላ ሳሊዝ እችን ነገር አልጨርስም አልወጣም ዛሬ ብላችሁ ያችን ነገር ደጋግማችሁ ማየት። ሁለተኛ ደግሞ ዩቲዩብ ቪዲዮዎችን 10 እየደጋገማችሁ ማየት እንግሊዝኛ እንድትለምዱ ያደርጋችሁ። የሆነ ቶፒክ ምረጡ። ከዛ በዛ ቶፒክ ዙሪያ ያሉ ዩቲዩብ ቪዲዮዎች ካሉ 2-3 ቪዲዮዎች እነሱን ቪዲዮዎች ብቻ ደጋግማችሁ 10 ጊዜ የሚሆን 20 ጊዜ የሚሆን ደጋግማችሁ እነሱ አእምሯችሁ ውስጥ እስኪገባ ድረስ ማለት ነው። ከዛ ይህንን ቪዲዮ በደንብ ከያዛችሁት በኋላ ውስጡ ያሉትን ነገሮች በደንብ አንደርስታንድ አድርጋችሁ ከያዛችሁ በኋላ ትተውና ደግሞ ወደ ሁለተኛ ቪዲዮ ትሄዳላችሁ። ብዙ ሰዎች የሚሳሳቱ ስህተት የማየው ምንድነው በአንዴ 10 ቪዲዮ ስላዩ የሚለምዱ ይመስላችኋል። እንደዛ አይደለም። በአንዴ 10 ቪዲዮ ከምታዩ አንዷን ቪዲዮ 10 ጊዜ እንደዛ ስታደርጉ ቶሎ ትለምዳላችሁ። እኔ አሁን የመጣሁበት መንገድ ነው እያሳየኋችሁ ያለሁት። ከዛ የመጀመሪያው ምንድነው ያለ
አንድ ቶፒክ ምረጡ። ስለ ሰልፍ ኢንትሮዳክሽን ከሆነ ስለ ሰልፍ ኢንትሮዳክሽን፣ ከዛ እሷን ነገር ሙሉ ለሙሉ መያዝ። ቁጭ ብላችሁ የሆነ ፍሎ ስቴት ውስጥ ገብታችሁ ለመሸምደድ 10 መደጋገም። ከዛ ሲደጋገም ምላሳችሁ በቀላሉ መናገር ይችላል ያንን አረፍተ ነገር ማለት ነው። Hello everyone, my name is Mohammed Abukadr. I'm an English teacher. I've been teaching English for the last 6 years. አሁን ይህንን አረፍተ ነገር ብዙ ጊዜ አእምሮዬ ስለተደጋገመ ነው አሁን እንደዚህ በቀላሉ ማውራት የምችለው ማለት ነው። መጀመሪያ ግን በሀሳባችሁ ይኖራል። ልትናገሩ ስትሉ ግን ምላሳችሁ ለማለት የሚያስቸግረው ምንድነው? ስላለመደው ነው። ምላሳችሁ እንዲለምደው ደግሞ ለመሸምደድ መታገል ነው። ምክንያቱም መሸምደዱ እኮ አይደለም፣ የሸምደዳችሁትን ነገር እኮ ልትረሱ ትችላላችሁ። ግን ለመሸምደድ ስትታገሉ ምላሳችሁ ይለምዳቸዋል። እነዛን አረፍተ ነገሮች፣ እነዛን ወርዶች፣ እነዛን ቃላት የመናገር ስፒዱ ይኖረዋል። ሌላ ጊዜ ልትናገሩ ስትሉ ልክ ስታስቡት ወዲያውን ሹልክ እያለ ይወጣል ማለት ነው። ምላሳችሁ ላይ በአፋችሁ ሹልክ እያለ ይወጣል። ካልሆነ ግን በጣም ትቸገራላችሁ። ስለዚህ በዋነኝነት እነዚህ ሁለቱ ነገሮች ናቸው። የመጀመሪያው እንዳልኳችሁ አንድ ቶፒክ ትመርጡና ያንን ቶፒክ ቁጭ ብላችሁ እሱ መያዝ። ሁለተኛ ደግሞ ቪዲዮ በጣም ወሳኝ ነገር ነው። አክሰንታችሁን እንድታሻሽሉ ምናምን የሚያግዛችሁ ቪዲዮ ነው። ምክንያቱም ያው እየሰማችሁ እንድትናገሩ ያደርጋችኋል። ስለዚህ ቪዲዮ ስታዩ ደግሞ አንድ ቪዲዮ ላይ ብቻ ትኩረት ማድረግ። በአንዴ 20-40 ቪዲዮ ካላየሁኝ አትበሉ። በሳምንት ውስጥ አንድ ቪዲዮን ደጋግማችሁ 40 ጊዜ 20 ጊዜ ማየት። እንደዛ ስታደርጉ ውስጡ ያሉትን ኮንተንቶች በደንብ አንደርስታንድ ታደርጉታላችሁ ማለት ነው። ከዛ ደግሞ ሶስተኛውና በጣም ወሳኙ ፓርት አክሰንታችሁን ቶሎ ለማሻሻል መሞከር። እንግሊዘኛ አሁን ልክ እንደሚያድግ ዛፍ አድርጋችሁ ሰዱት። ልክ ዛፉ ሲያድግ አንዴ እንዲህ ከተጣመመ ተጣሞ ነው የሚያድገው። ዛፉ ግንዱ ከጠነከረ በኋላ ልታቃኑት ብትሞክሩ አይሆንም። ስለዚህ ገና ከስሩ ፕሮናንሴሽናችሁንም አክሰንታችሁንም እያሻሻላችሁ ሂዱ። እነዚህ 3 ቲፖች እንግዲህ በዛሬ ቪዲዮ ይህንን አይተናል። በቀጣይ ቪዲዮ ደግሞ ሌሎች ቲፖችን ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቴክ ኬር። ሚስተር አሚር ነኝ ከማስተር ኢንግሊሽ።